የኢዮብ ጓደኞች ሙሉ በሙሉ ተሳስተው አልነበረም። ስለ እግዚአብሔር ፍትህና ጽድቅ ብዙ እውነቶችን ተናግረዋል። ችግሩ ግን የኢዮብ መከራ በሚስጥር ለሰራው ኃጢአት የመጣ ቅጣት መሆን አለበት ብለው መገመታቸው ነበር። እርሱን ከማጽናናት ይልቅ ከሰሱት። በስቃዩ ውስጥ አብረውት ከመቀመጥ ይልቅ ስቃዩን ሊያብራሩለት፣ ሊተነትኑለት ሞከሩ። ስለ እግዚአብሔር እውነተኛ ነገሮችን ያውቁ ነበር። ነገር ግን እነዚያን እውነቶች ለሚሰቃይና ለደከመ ሰው በተሳሳተ መንገድ ነበረ ያቀረቡት። አንዳንድ ጊዜ ሰዎች ርህራሄ፣ ፍቅር፣ ትህትናና መረዳት ሲጎድላቸው እውነትን ተናግረው እንኳን ሌሎችን ሊያቆስሉ ይችላሉ። በመጨረሻም እግዚአብሔር የኢዮብን ጓደኞች የገሰጻቸው የተናገሩት ነገር ውሸት ስለነበረ ሳይሆን ስለ ኢዮብ ሁኔታ በተሳሳተ መንገድ ስላወሩ ነው። ያለ ፍቅር የሚነገር እውነት ቀድሞውኑ ለቆሰለ ሰው ከባድ ሸክም ሊሆን ይችላል። ስለዚህ አድካሚ፣ አስጨናቂ፣ አጽናኝ ከመሆን ቃላቶቻችንም ሰው ጋር ሄደው ካልፈየዱ ወይ ካልጠገኑ ዝም ማለት እንዴት ያለ ጥበብ መሰላችሁ!